ቤት ሰርቶ ያመጣውን ገንዘብ እንዲህ በቀላሉ ምንድነው ህልውና አረብ ሀገር አንድ ቦታ ላይ ካልተሳካ ተገላበጡ። ያልተገላበጠ ያራል። አንድ ሀገር ላይ ካልተሳካ ለኢቃማ ለፓስፖርት ለገለምን እያላችሁ ብራችሁን አትበዝብዙ። ተንቀሳቀሱ። እሺ አቢባ እኔ ጋር ያለችው ልጅ እንትን የላትም ብጣቃ የላትም። ለሙቤ ሼር አድርጊና ይደውልልኝ ይሆናል እሱ ከመጣ። ማነው እሱ ደግሞ? ሙባረክ ልጅቷ ኦሮሞ ናት? ኦሮሞ ናት። እሺ ኦሮሞ ለኦሮሞ ይግባባሉ ብለሽ ነው ሙባረክን ያልሽው? ታዲያ ሙባረክ ቤት አትሄጂም? ለምን እኔ ቤት መጣሽ? አይ እኔ አንቺ ጋር ይሻለኛል። እኔ ማንም ጋር ማይር አልፈልግም። ሙባረክ ጋርና እሱ በኦሮምኛ ምናምን እንትን ብሎ አስማምቶ እንትን ይልልሻል። እሷ እኮ አማርኛ ትችላለች፣ ችግር የለውም። ኧረ እንደ ወደ እኔ ምን ይሻለኛል? እሺ ሙባረክን ጥሩት። እሺ እቱት ወቢም መታለች። የዛኔ ከኔ ጋር የነበረችው ችግር የለውም። ሌላ አንቺና ልጅቷ ብቻ ናችሁ የምታወሩት። ሌላ ተፍሶ ያስፈልግ። እሺ ዛሬ ተባችሁ ዛሬ ነው ዛሬ እነ ዱባይ የጥሩ ነጋዴ ነበርሽ። ሙባረክ እንዴት ነህ? ሰላም ነው? እባክህ አንዴ ላይቭ ላይ ልትመጣልን ትችላለህ? እርዳታ አንፈልገን ነው። ቴንኪዩ። እዩ እኔ ለሰው ብዬ ያንንም ይህንንም የሰው ፊት ይገርፈኛል። ያንንም ይህንንም እጠይቃለሁ። ከዛ ከኔ ጋር በሆነ ነገር ከተጋጩ ሀቢባ በራ እንትን ትጠራናለች፣ እናግዛታለን። በእኛ እገዛ እኮ ነው ሰው የምትረዳው ምናምን። እናንተ ናችሁ እንደዚህ ያሳልፋችሁ የምትሰጡ ለሰው እንትን ቅልቦች እያገዛት እኮ ነው እንጂ እኮ እሷ እኮ ምንም እኮ አቅም የላትም። እሷ እኮ ኤምባሲ እያገዛት ነው እንጂ ምንም። ይህን ሁሉ ግን የሰው ፊት የሚገርፈኝ ሰውን የምጠይቀው ለእናንተ ብዬ ነው። ከዛ በሆነ ነገር ከኛ ከተጋጩ ሄደው ሀቢባ ኮንቲና ያገዛ ካላ ነው እንጂ ከሰው ልጅ አይደለም። አይ እሱማ እውነትሽን ነው። እኔም እንደሱ እሷ እንደምትጨፍርብኝ እሷ በባሏ እንደምትፈክርብኝ ቢሆን እዚህ ዛሬ ደህና ሆኜ አንቺን መጥቻ አላወራም ነበር። ግን አላህ ለሁሉም ያኖረናል። ያኔ በሰው ልጅ ብንገፋም አላህ ያኖረናል። እድሜ ልክሽን ሰው ላይ ከሆነ ጣት የምትጠቁሚ አሁንም ጥፋተኛ አንቺ ነሽ። ንገርሽ ነኝ እድሜ ልክሽን ሰው ላይ ከሆነ ጣት የምትጠቁሚ ኔቨር በህይወትሽ አታስተካኪ። ሚስቴክሽን አታምኝ። ጥፋቱ ያንቺ ነው። ገንዘቡ ያንቺ ነው። አንቺ ነሽ አሳልፈሽ የሰጠሽው ገንዘብሽን። እንዴ ሁሌ ነው የምነግራችሁ። ለኢቃማ እያላችሁ አትበሉ። ይቅርባችሁ። ኢቃማ በቃ አንዴ ጠፍታችኋል። አንዴ ህገ ወጥ ከሆነ አንድ ሰው ያንን ሀገር ለቆ ሌላ ሀገር በህጋዊ መንገድ ነው መሄድ ያለበት። ካታር ላይ ህገ ወጥ ከሆንኩኝ ካታር ላይ መኖሪያ ፈቃድ ለማሰራት በደላላ ከምበላ ከምጭበረበር ያንን ብር ይዤ እዚህ ልከፍል ያሰብኩትን ብር ይዤ ሀገሬ ገብቼ ዱባይ በህጋዊ መንገድ ሄዳለሁ። ገባችሁ? አንቺ የተበላሽውን ነገር ለማስተካከል አላግልሽም። በቃ ለምን ማሪ በእናትሽ ተኝ። እኔ ለአንቺ አይደለም ለህዝቡ ነው እየነገርኩ ያለሁት። እኔ ለአንቺ አንዴ ተበልተሻል። 1 ሚሊዮን ብር ለፓስፖርት ተበልተሻል። በታሪክ ሰምተን የማናውቀው ለቪዛ እስከ 2 ሚሊዮን የተበላ ሰው እናውቃለን። አንቺ ግን ለፓስፖርት ነው 1 ሚሊዮን ብር የተበላሽው ለፓስፖርት። ስለዚህ ሌላውም እንዳይበላ እኔ ለሌሎች እህቶቼ ነው እየተናገርኩ ያሉት፣ ለአንቺ አይደለም። አንድ ሀገር ላይ ህገወጥ ከሆናችሁ ደላላ ከሚበላችሁ ያንን ብር ይዛችሁ ሀገር ገብታችሁ ሌላ ሀገር ሂዱ። አረብ ሀገር ያው ነው። ኩዌትም ሆነ ባህሬንም ሆነ ዱባይም ሆነ ካታርም ሆነ አረብ ሀገር ነው። ገባሽ? ይክሩ አሁንም እኮ አንቺ እኮ አልተጸጸትሽም እኮ። $20,000 ባህሬኒ። እስቲ ሼር አድርጉለት። ሙባረክ ላይቭ ላይ ካለ ጻፉለት። ሀባቡ ብላችሁ እስቲ ልደውልለት ቮይሱ እንዲሰማው። ኢክራም ወይ አቡ አሁንም አልተጸጸትሽም ማለት ማሪ? ችግሩ እኮ እኔ ለምን እንደዚህ እንዳደረኩ መናገር ሁላ አልችልም እኮ ነው። እሺ ተናገሪ። እሺ ተናገሪ። አሁንም ካልተጸጸትሽ የራስሽ ጉዳይ፣ ነገም ትበያለሽ። ተናገሪ። አልተጸጸትሽም አሁንም ማለት? እኔን ቤተሰቦቼ ታማሚ ናቸው። እነሱን ስለማስታመም መግባት አልፈልግም። ይህን ብር ደግሞ ካሽ በአንዴ አይደለም የሰጣት። ብትገቢም እኮ ኢትዮጵያ ተቀመጭ መቻልኩኝ እኔ። ኢትዮጵያ ተቀመጭ እኮ አላልኩም። በ15 ቀን ውስጥ እኮ ፍሪ ቪዛ ወይ ዱባይ ወይ ሳውዲ ወይ ካታር የፈለግሽበት ሀገር ቪዛ ገዝተሽ እኮ መግባት ትችያለሽ በብርሽ። ይህን ሁሉ ብር ሌባ ከሚበላው እኮ ነው ያልኩሽ እኔ። ገብቶሻል?
እኮ አገርሽ ሊቢት ኢትዮጵያ ኑሪ ያልኩሽ መስሎሽ ነው? እሺ ያላችሁን እችላለሁ። እኔ ግን እዚህ ቤተሰቦቼን እናንተ ፊት አላመጣም ብዬ ነው ይህን ሁሉ ዋጋ የከፈልኩት። ግን ጥፋተኛው እኔ ነኝ። ለምን ሰው በማመኔ ብቻ ነው ጥፋተኝነቴ። ችግር የለውም። ቤተሰቦችሽ ደግሞ ምን አገባቸው በዚህ ጉዳይ? እነሱን ስለማያስታምም ነው እኔ እዚህ መቅረት የፈለግኩት። ለምን አሁን በምን ብርሽ አስታመምሻቸው? እስኪ ኩርዬ በአመት ውስጥ ምን ያህል ብር ላክሽ? በአንድ አመት ውስጥ 1 ሚሊዮን ብር ተበልተሽ መጣሽ። እንደው ከዛ በላይ ሰርተሽ ነው፣ ከ20,000 ዲናር በላይ ሰርተሽ ነው በአመት ውስጥ ለቤተሰብም ልከሻል፣ ቤተሰብ አስታመሻል። ከዛ የተረፈ ነው 20,000 ዲናሩ። ስራ እየሰራው ያልኩሽ እኮ ነው። ግን ለምን እንደዛ እንዳሰባችሁ አላውቅም። ግን እኔ ማዳም ቤት ነው የሚሰራው፣ ሁሉም ነው ያውቀኛል። አንድ ውጭ ቁጭ ስል ራሱ 1 አመት 2 አመት ቤት ውስጥ በነበርኩኝ ራሱ ቁጭ አላልኩም፣ ልብስ የሸጥኩ ነበር። ግን ሰው እቀየራለሁ ብሎ ነው እንጂ የሆነ ነገር ባይሆን መንገድ ያልፍልኛል፣ እንደ ሰው ቆማለሁ፣ ወድቄ ወርቀቴም አልቀበልም ማለት ነው እንጂ ሰው ብሬን እንዲበላ አቅሜን ሰው እንዲበላ አይደለም። ለፍቼ እንዳመጣሁት እጄ ተበላሽቶ ፊቴ ተበላሽቶ እንዳመጣሁኝ አውቃለሁ። እሺ ደሞዝ መዳም ቤት እየሰራሽ ደሞዝሽ ስንት ነው? ደሞዝ ቋሚ አይደለም እዚህ ሀገር፣ ሁሉም ቤት ይለያያል። በ150 ልታገኝ ትቻለሽ፣ በ70 ልታገኝ ትቻለሽ። ከዛ በታችም ከዛ በላይም ይቻላል፣ እንደ ስራሽ ነው። እሺ ከደሞዝሽ ውጭ ደግሞ በምንድን ነው ሌላ የምታገኘው? ልብስ ትሸጫለሽ? አዎ ልብስ እሸጣለሁ። ስራ የማዳም ቤት ስራ ሲያቆም ልብስ እየሸጥኩ ነበር። ወደ ቤት ሲመጣ ራሱ ልብስ ኦርደር አድርጌ ነበር የመጣሁት። ምክንያቱም አንድ ቀን ያለ ስራ መቀመጥ ስላልፈለግኩኝ። እኔ እኮ እንደማንም ሰው ቁሜ መኖር ፈልጋለሁ እኮ። እንደዚህም ተሰብሬ እናንተ ፊት ማልቀስ ፈልጌ አይደለም ማሬ። በአንድ አመት ውስጥ እኔ ማመን ስላቃተኝ ነው። በአንድ አመት ውስጥ እኔ እኮ እዚህ ሀገር 10 አመት ነው ኖርኩት። በአንድ አመት ብቻ አታስቢ። እኔ ዛሬ እቺን ነው የነገርኩሽ እንጂ ምን አቅፌ የኖርኩ እንደሆነ አታውቂም። አይደለማ የዛሬ አመት ስትመጪ እኔ ጋር 500 ዲናር ብቻ ነበር የተበላሽው። አዎ 500 ዲናር ብቻ ነበር። ግን ልብስ አለኝ ነበር የዛኔ ነግሬሻለሁ። ልብስ ተይዞብኛል፣ ካሽ ብር ልጆች ሰርቆኛል ብዬ አልተናገርኩም? ልብስ ደግሞ እንዳለ መጥቶ ቤት ውስጥ ነው ያለው። ልብስ እየሸጥኩ ነበር የሰጠዋት። ግን ልብስ ሸጥቼ በመሀል ልብስ ሳይሸጥ ሲቀር ከልጆች የተበደርኩ ቤት ውስጥ ከስራን በሚመጡ ልጆች የተበደርኩ ነው የሰጠዋት። ክስሽን ካቆምሹ የከፈልሹ ሁሉም ከሳራ ይሆናል እያለች። ግን እኔ ፖሊስ ስቴሽን እጄ ክስ እንዳልከሰሰችው ሲያዩ በጣም ነው ያመመኝ ወላሂ። እናቴን እዚህ ሆኜ ማስታመም ፈልጋለሁ። ቢሄድም ደግሞ ወረቀት ይዤ እጄ ተመልሼ ስራ መስራት ፈልጋለሁ። ኢትዮጵያ ላይ የሰራው ባህሬን ላይ አንቺ የቀበልሽው ነገር አለ? ባህሬን ምድር ላይ ባህሬንን አትለቂም? በምንድን ነው የሚሄደው? አቡ በምንድን ነው የምንቀሳቀሰው? ኢትዮጵያ ላይ እኔ እንደ ሰው አካውንት የለኝም፣ ካሽ ብር የለኝም። ስራ ብቻ ነበረ እዚህ ስራ ሲሰራ የነበረው። ለምን አታዳምጭም? ሚክሩዬ እየተደማመጥን አንቺ ባህሬን ላይ ወረቀት አሰርቼ ይዤ እጄ ነው ሀገሬ ገብቼ ተመልሼ መምጣት የምፈልገው እያልሽ ነው። ባህሬን ላይ ወረቀት የምታሰሪበትን ብር ዱባይ ወይ ሌላ የተሻለ ሀገር እንደው ከባህሬን ለንግድ ዱባይ ይሻላል። ዱባይ ቪዛ ገዝተሽ አትሄጂበትም ወይ ነው እኮ የኔ ጥያቄ። ባህሬን ላይ የቀበርሽው ነገር አለ ወይ? የዛሬ አመት መተሽ እንደዚህ ያልቅሰሽ መክሬሽ ሀገር ቤት ግቢ፣ ከዚህ በኋላ ለወረቀት ብለሽ ለፓስፖርት ብለሽ ባህሬን ላይ 5 ሳንቲም እንዳታፈሽ ብዬሽ የዛኔ ካፈሰስሽው 3 እጥፍ ጨምረሽ መጣሽ። የዛኔ 500 ዲናር ነበር፣ አሁን 2000 ዲናር ሆነ። 500 ዲናር ማለት 5000 ድርሃም ነው በዱባይ። 5000 ድርሃም ነበር፣ አሁን 20,000 ድርሃም ደረሰ። ተመልከች እንግዲህ በአንድ አመት ውስጥ 3 እጥፍ አሳድገሽው መጣሽ። 1 ሚሊዮን ብር አድርሰሽው መጣሽ። አየሽ፣ ይሄ እልህ ነው። አንድ ነገር አልሳካም ካለን ገብቶሻል፣ መታገል ይሰብራል። መታገል እኮ ምንም አያመጣም። የሆነ ነገር እንሞክራለን፣ ካልተሳካ ወደ ሌላ ሙቭ እናደርጋለን እኮ። አልተሳካልሽም፣ የተሳካ አይደለም። ይሄ ክስ ብትለኝ እኮ ይሄ ሁሉ ብር እየተበደርኩ የሰጠውኝ እንደዚህ ለራስህ። አሁን እሷ እኮ ልብስ በእኔ ብር ነው ልብስ ቤት ከፍታ እየሰራች ያለችው። ሁሉንም ብር ከተቀበለችኝ በኋላ ሄዳ ልብስ ቤት ከፍታ እየሰራች ነው። እሷ ከዛ ቤት ልብስ አሰራም ነበር። ከኔ ጋር የኖረችው ሁሉንም ነገር ነው ወስዳ የወጣችው። እሺ አሁን ስልክ ቁጥርሽን ትልኪልኝና የእሷን ስልክ ቁጥር
እንትን ትይልኛለሽ የእሷን ስልክ ቁጥር የኔን ነው ያንቺን ነው የራስሽን ትልኪያለሽ። ከዛ እኔ ሀቢባ ነኝ ስልሽ በዋትሳፕ የእሷን ስልክ ቁጥር ትልኪልኛለሽ። እሺ እሺ። ይሄ እኔ በዚህ ስልክ ብቻ ነው ያለኝ። አሁን ላይ አንቺ ጋር ባለው ስልክ ብቻ ነው ያለው። ገብቶኛል። ታዲያ እዚሁ እኮ እንዳለሽ ቁጥርሽን ይኸውልሽ። ኢክራም ተረጋጊ፣ ፎከስ አድርጊ። ክብሪትን ፎሎ አድርጊያትና በኢንቦክስ ቁጥርሽን ላኪላት። አይገባሽም? በመሴጅ ማሪ። የታል ክብሪት? ከላይ ክብሪት KIBRIT ከላይ ከሙባረክ በላይ። ሀይ ሀብዬ፣ እኔ እናት ሀይ ብያታለሁ በውስጥ። ሰላም ነው? ሰላም ነው ሀብዬ፣ እንዴት ነሽ? ደህና ነኝ። እኔ እኮ የዛሬ አመት ጋይስ፣ እኔ እኮ የተናደድኩት የዛሬ አመት መጥታ መክሪያት። ሰላም ነው? ሰላም ሙቤ፣ እንዴት ነክ? አለው? አዎ አለክ አለክ አለክ። ሙቤ አንድ ነገር እንድታግዘን ፈልጋለሁ። አይ ቁጥር ልክልህና የሆነች ልጅ ደውለህ ተናጋሪ ናት፣ በኦሮምኛ ታወራታለህ። እሺ ትጠራታለህ። ሀብዬ ቁጥሯን የላከችልኝ ምንም ኮድ ምናምን አልጻፈችልኝም። እኔ ደግሞ +973 ኦኬ +973 እሺ ባህሬን ነው እና ማለት ነው። ሙቤ ቁጥሯን ልክልህና ልጅቷን ደውለህ እንድትመጣ ትጠራታለህ። እዚህ ጋር የምትመለከታት ኢክሩ የምትባለው ፒንክ አበባ ያደረገችው ልጅ ባህሬን ነው የምትኖረው። የዛሬ አመት እዚህ ቤት ትመጣና እንደዚህ ታለቅሳለች። 500 ዲናር የባህሬን፣ የዱባይ 5000 ድርሃም ለፓስፖርት አንድ ደላላ በልቷት። የበላት ደላላ አረብ ነው፣ መንዱብ ነው። ከዛም በኋላ የሚረዷት ልጆች አገናኝቻት፣ እኛ እንረዳታለን ምናምን ብለው ውቤ የምትባልም አንድም ከቢ የምትባልም እዛ የምትኖር ልጅ አለች። እንትን ብላ ሄዳ አንዴ አስረጁ ማሪ መጣው። እሺ ይቅርታ ኢክሩ ለሙቤ ንገሪው መጣ አንዴ። እሺ እሺ ኢክሩ አየ ሙቤ አኩማ ሲሲቲ ማጡቶቴ kan waggaa kanaati garummaa amma mucattiin birrii danarraa fuutee warqatas kana kan yeroo sana naa jammaramee ka'ee furmaata dhabee abbaa mana jaalallee araba qabdi beektaa. Arabni kan kosiif hojjechiisaa naan jettee birrii narraa fuudhaa turte. Kisiyaa kafiila kee irratti sii bana jettee yoo quba qabaatte quba qabda wanta kana maal yoo quba hin qabaanne immoo lafaa kaaseen sitti hima. Jaalalleen koo siif hojjeta, nama danuudhaaf hojjeta waan ta'eef siifa hojjetu, siifa xumursiisuu jettee birrii danuu narraa fuudhaa turte jechuudha. Birrii sana yeroo otuun harkaa hin fuudhiniin duratti waadaa walii qabna. Hattaa yoo namicha kanaan naman akkamiin itti kennaa birrii kana jennaan anatti kenniiti anatu isatti kennaa. Ani immoo bakka birriin kan kee haqni kan kee badetti anatu sii kaffala. Itti gaafatamaan birrii keetii anaan jette. Mucaan kun mana tokko jiraanna turre wajjiniin jechuudha. Iddoo biraatii dhufte isiin ijoollee Arsiiti, ani immoo ijoollee Jimmaati. Amma akkasiin as keessatti biyya kana keessatti ijoollee fi amasa biyya kanatti jedhamanii nan gaafachiifadhe akkas jaarsummaatti jechuudha. Jaarsummaa gaafachiifadhee waggaa tokko guutuu kadhadhee tarii ijoollee dhiiraatti arginaan tuffatteedhe ijoollee dubartootaa guruuppiidha tarii dhaqanii gaafatanii ennaan ijoollee tuffattee lifti keessaa qabatte jechuudha guruuppii sana keessaa. Sigalee achi booddee wanta tokko miidiyaa irratti argiteetta jedhee naasaa asirratti yoo dubbadhe faayidaan qabu waan ta'eef yoo argiteetta waan argine immoo hin argine. Amma birrii kiyya sana naa deebistuun barbaade nan kassa saaraa naan jettee turte. Nan kassa saara jettee naani ani poolis isteeshiniin naqee yoo naqabanii agalchanu maaliif birrii kiyya kana hunda dhabee dhiisuurra jedheetan. Sigalee poolis isteeshinii dhaqee kissii maqaa keetiin jammaramis hin jiru. Kafiila kee irratti illee kissiin baname hin jiru naan jedhan. Isiin immoo birrii sii fuutee eessa geessite yeroo jedhamu mana seeraa jira birriin sii jechaa turte. Mana seeratti wal gaafannaa jechaa turte. Ani immoo bakka isiidhaan tagga'uu dadhabeetan yoo naqabanii naa qabanii galchanu dhee mana seeraa dhaqe mana poolisiin naqe jechuudha. Poolisiin garuu kissiin sirratti baname hin jiru walaakin immoo kafiila kan kee dawwallee paaspoortii kee irraa sii fuuna deebitee fudhataa galinaa jedhanii qaxaroonaa kennanii naan hin gale jechuudha. Kaleessa malee dheengadda dhaqee.
akkas yaani kana caalaa dubbii dhedheeressuus danda'a. አየሽ አቡ ልጥራ ቁጥሯን ስጡኝ እኮ ቆይ እኔ ኮንታክት ላረጋት እኮ ለኢክራምን የልጅቷን ቁጥር እንድትልክልኝ እዚህ ጋር የሰው ቁጥር አደባባይ ላይ እንዳንናገርና እንዳንጠፋ ለዛ ነው። ኢክሩ ሀቢባ ነኝ። የቅድስትን ቁጥር ላኪልኝ። ቴክ ዋትሳፕሽን አጊ። እኔ ባጭሩ ላስረዳክ፣ እሷ በጣም ስለምታያዝም ማለት ነው። የደረሰባት ምንድን ነው? ቅድስት ፓስፖርትሽን ከስሼ አሰጥሻለሁ ብላ የባህሬን 2000 ዲናር በላቻት። ይሄ ነው ያለው ነገር። የዛሬ አመት ግን እኔ ስትመጣ እዚህ ቤት ምን ብዬ መክንያት ነበር? ወደ ሀገሯ እንድትሄድ በቃ ሀገሯ ሄዳ ዱባይ ሄዳ እንድትሰራ መክሬያት ነበር። ግን አልሰማችም። ይኸው በአመቱ 1 ሚሊዮን ብር ለፓስፖርት ተበልታ መጣች። ለዚህ ነው ሰው ሲመክራችሁ ስሙ የምለው እኔ። ነግራዋለች አቦ በኦሮምኛ። እኔ እንጃ እሷ ዝም ስለምታደርገው እኮ ነው። ይኸው ላከች ቁጥሯን። ኦኬ ቀጥታ ደውልላት። እሺ ሙባረክ ቁጥሯን ልካለሁ። ሙባረክ ደውልላት። ቅድስት ነው ስሟ እና እዚህ ላይቭ ላይ በላት። ሙባረክ ቼክ ዩር ዋትሳፕ። ሙባረክ ግን አንቺ ሴቭ ያደረግሽው ሌላ ነገር ብለሽ ነው። ኢክራም ቅድስትን ያልሽኝ ስሟን አይደል? አዎ ስሟ አሁን ማርያም ነው። አንቺ በማን ነው የምታውቂያት? እኔ እሷ ያው በማርያም ነው የሚያውቃት፣ ግን ሚዲያ ላይ ስለሆነ በቅድስት ነው የምትታወቀው በፊት። አሁን በሌላ አካውንቷ ሀናን ናት። ሀናን ብላችሁ ፎቶ አላኪልኝ እስኪ። እሺ ፎቶ አላኪልኝ። በእኔ ብር ከፈተች ልብስ ቤት አለች። በ2000 ዲናር ባህሬን ላይ ልብስ ቤት ይከፈታል ጋይስ። 20,000 ድርሃም ማለት ነው። ባህሬን ላይ ይከፈታል። ይከፍታል። ኦኬ ዝግ ነው አቡ። ስልክ ቁጥሯ ዝግ ነው። እሺ ፎቶ አላት ላክላት። ዋትሳፕ ዳይሬክት ዝግ ከሆነ ማርያምን አውቃታለሁ። የብዙ ሰው እንባ አለባት። ማርያም ነው ስሟ። መርየም ደግሞ ቅድስት አለችኝ። ማን ትክክል? ማርያም። የፓስፖርት ስሟ ማን ነው? ቅድስት የማሪ ፓስፖርት ስሟ እዚህ ነው ማርያም ብላ ያወጣችው። እሺ ፎቶ አላኪልኝ ልላክላት። ልኬልሻለሁ አቡ። እሺ የሁለት ሰው ፎቶ እኮ ነው የላክሽልኝ። የትኛዋ ናት እሷ? ሁለቱም አንደኛ የበፊቱ ነው። አሁን እዚህ ያለችው ደግሞ የአሁኑ ነው፣ ትልቁ ነው። ፐርፕል የለበሰችው እሷ ናት። አዎ ታዲያ ይሄኛው እኮ አያስፈልግም። ነጠላ አርጋ ሌላ ሰው 3 ሰው አብሯት ያለበት አብሮ የሰው ስም ይጠፋል። የሰው ፎቶ አብሮ አይላክም። አንዱ ባጭበረበረ ችግር የለም። እህቷ ናት። እህቷና ወንድሟ ነው፣ ሌላ ሰው አይደለም። እህትና ወንድም ምን አገባው? እህትና ወንድም እንዴ? እኔ ሌባ በሆን ወንድሜ ወይ እህቴ ምን አገባቸው? በእኔ ኃጢአት አትቆጭ። ግን ይሄ ሱራ ይሄ ፎቶ እንደማያገባም ለማለት ነው። ቤተሰብ ምናምን አይመለከተውም። ይኸውልሽ አንድ ሰው ወንጀል ሲሰራ በህግ የሚጠየቀው የሚታሰረው የሰረቀው አካል ነው እንጂ አብሮት ያለው እናት፣ አባት፣ እህት፣ ወንድም፣ ልጅ አያገባቸውም። እሺ አሁን በዚህኛ ትልቁ ፎቶ ማንም አያውቃትም። ግን ያኛው ፎቶ ነው ሁሉም ሰው የሚያውቃት። ከይቷ ጋር ያለችው ፎቶ ነው ሁሉም ሰው የሚያውቃት። ምክንያቱም አሁን ተሸፍናለች። እንደዚህ ራሱ ለብሳ ሚዲያ ላይ የለችም እሷ። ያኛው ፎቶ ነው ሰው የሚያውቃት። ወይ ቆርጠሽ፣ እኔ አሁን ደልቼዋለሁ ከኔ ጋር ይላክሽልኝ። ቆርጠሽ ወይ እሷን ብቻ ላኪልኝ። እኔ የሰው ፎቶ አብረሽ አትላኪልኝ። ቆርጠሽ እሷን ብቻ። ለምን ሌሎቹ ምን አገባቸው? ባልበላ እንጀታቸው።
መቁረጥ እችላለሁ? ችግር የለውም። በኋላ ስትወርጂ ይደርሳል። አሁን ይኸኛውን እንዳታለሁ መርየም ብዬ ልጥራት አይደል? አሁን በመርየም ከሆነ የምታውቀው ወይስ ቅድስት ብዬ ላናግራት ወይስ ላረግላት ነው? ላይቭን ሼር ላረግላት ነው። ሀናን ወቢ ሀናን ናት። ቲክቶኳ ሀናን ነው የሚለው። ላኪልኝ ያንን ፎቶ ደግመሽ እኔ የደለትኩትን እኔ ቆርጠዋለሁ። ላኪልኝ እኔ ቆርጠዋለሁ። አስተያየቼ እንደሆነች ፕሮፋይሏን ደግሞ የላክሻል ላላክ ትክክል አይደለም። ዩዘር ኔማ ካገኘኋት በዩዘር ኔማ ሀናኒ ነው የሚለው HA ሀናን ሾፕ ነው የሚለው ቲክቶኳ። እሺ በቃ አንድ ራይት ነው ዋትሳፕ እኔ ጋር ሙባረክ አንተ ጋስ አንድ ራይት ብዬ በዋትሳፕም ደውዬላት በዋትሳፕ ይገባል። አንድ ራይት ነው ግን ሌላ ሁለት መልዕክት እንዳለ አንድ ራይት ነው። ዋትሳፕ ይሰራል። አንድ ራይት ነው ሁለት ራይት አልሆነም። እኔ ሌላ ሁለት ዋትሳፕ ሀይ ብዬ ይሰራል። ደውዬላት ትረትል አሁን እየሰራ ነበር። አሁን ወጣለች፣ ከኦንላይን ወጣለች። ኦኬ እንደዛ ከሆነ እሺ፣ እዚህ ነበረች ማለት ነው። ኦፍኮርስ ሼር ያደርጉላታል እኮ ይነግሯታል። እና ውጤ እንዴት እናድርግልሽ ታዲያ? ታየው ስትመጣ እንጥራሽ። ኢክራም ይሰማሻል? ዋትሳፕም አንድ ራይት ነው። ኮንታክት ስናረጋት ስንደውልም ቀጥታ ስልኳ ዝግ ነው። ስለዚህ ስታየው ስትመጣም ጠይቅልሻለን ማለት ነው። አትመጣም። ሌላ ቁጥር አለ፣ እሷ አትመጣም። ሌላ ቁጥር ከታች ልኬልሻለሁ፣ የሚዲያ ቁጥር እሷ ለቀቀችው እኮ በዋትሳፕ ላኪልኛ። ምንድን ነው ከላይ የምትልክልኝ? አይ ፎቶ ላይ የእሷ ሚዲያ ላይ ያደረገችው ቁጥር አለ፣ ሌላ ቁጥር። እሱ ደውለን ካነሳች ከመጣች መጣች፣ ካልመጣችን እንግዲህ ቤቷን እንሄድልሽ። አካውንቷን ፕራይቬት አድርጋው ነው እንዴ? ፕራይቬት አደረገችው እኮ አካውንቷን። ምንም ቪዲዮቹ እንዳይታይ ምናምን አደረገችው። ፕራይቬት አደረገችው አካውንቷን። ፕራይቬት አደረገችው። እንደዚህ ያደረገችው አካውንቷን። ይኸውልሽ እንደዚህ ያደረገችው።
ነው መሰለኝ፣ ለዛ ነው መሰለኝ ያደረገችው። ያ እሺ፣ የኛውን ቁጥር ሞክረው ሙቤ ፕሊስ። እስኪ ዳይሬክት ከሰራ ይህን ቁጥር ሞክረው ሙቤ። የላኩልህን ይኸው ልክ ይልሃለሁ። ፕላስ 971 አስገባና 39 ብለህ ጀምር። የቢዝነስ ስልኳ ስለሆነ ካልዘጋችው እሱ ከጠራ ካነሳችን ልክ በኦሮምኛ አውራት ነይ ይበላት። አካውንቷን ፕራይቬት አደረገችው። አይገርማችሁም? ቲክቶኳን ፕራይቬት አደረገችው። ነጋዴ የሆነሽ አካውንትሽን ዛሬ ፕራይቬት አድርገሽ ከዛስ አንድ ላይ ከሚገባው ሃይማኖቷን ቀይራ ነው። የሃይማኖት ስም እንዳትጠሪቁ። ሃይማኖቷን ቀይራ ነው። ሃይማኖት ቀይራ ነው። ገርሟል። እስከ መሸፈል ራቢያ ናት አይደል? ወይ ሀቡ ደወልሽ ለቀጥታ አያነሳም፣ ግን ኦንላይን ቁጭ ብሏል። ኦንላይን ቁጭ ብሎ አያነሳም። ዝግ ነው አቦ፣ ዝግ ነው። እንግዲህ ይኸውልሽ ኢክራም፣ ሁለቱም ስልኳ ዝግ ነው። ሁለቱም ስልኳ ዝግ ነው። ቲክቶኳን ደግሞ ፕራይቬት አድርገዋለች እንዳለ ቪዲዮቿን። ስለዚህ ስታየው ነገ ስልኳን ስትከፍት እንጠራታለን፣ እንጠራሻለን፣ እናነጋግራቸዋለን። በቃ ጠይቂላት፣ ጠይቂልኝ አደራ እያለች ነው። ቦሬ ሮሲን ባቴ ዋምኔ ሲሱ አምና ሲጀቴ ፎቶ ሲረቶ ጀና ሮሲን ፉድድ isinin dhuftu araba duukaa qabdi baay'ee natti caffaraarti waan ta'eef fadaraa rabbii jedhaati. Akka silkii kiyyan harkaa fuchuu barbaaddu faani natti zaataarti waan ta'eef ragaanan ofirkaa qabu irraa balleessuuf jirti waan ta'eef yoo silkiin harkaa fuute adiraa rabbiidha sagalee naa ta'a. አጃይል ልታጠፋብኝ ነው። ስልኬንም ልትቀበለኝ ስለሆነ ምናምን ያችለው መረጃ ልካለች ያለሆነ እንጂ ማነው መረጃ የሚቀበልሽ? ማነው? ይሄ ብቻ አይደለም። አንድ ቤት ስለምንኖር ታውቂኛለሽ፣ የት እንደምኖር ስልኬን ከቀማችኝ ማስረጃም አይኖረኝም። እናንተም ስለኔ ማውራት አትችሉም። ማነው ስልክሽን ሊቀማሽ? አዎ እንደዛ ብላ ጨፍራብኛለች። አስደውላ ተሳድባ ስልክሽንም እቀማሻለሁ፣ ሁሉንም ነገር ከመሬትም ከሚዲያም የሚሰልፉብሽን ታያለሽ፣ የት እንደሚያገኙሽ ብላኛለች። ፎቶ እንደ ፖሊስ የለም እንዴ ባህሬን ሀገር? ለእኔ ህገወጥ ስለሆንኩት ለእኔ ምንም እንደማያደርግ ታውቃለች እሷ። እዚህ ባህሬን ውስጥ የሚኖሩ ህግ የሚያውቁ ያውቃሉ። ኤምባሲ ሁሉ አንቺ ወረቀት ስለሌለሽ አንቺን እኛ እንዴት አድርገን ነው ካልከሰሹ እንዴት እናደርግልሽ ብሎኝ ነው የተውን። ስለዚህ አሁን አንድ ባህሬን ውስጥ ኢቃማ የሌለው ሰው አንድ ሰው ቤቱ መጥቶ በሩን ቋ አርጎ ከፍቶ ስልኩን ቅምት ምናምን ሲያደርገው ማንም ምንም አይልም። በቃ ባህሬን እንትን ህግ የሌለበት ሀገር ነው። ወንበዴ ሊቢያ ነው ወይስ ባህሬን ያለሽ? የጨፈረችብኝ እንደሆነ እንግዲህ እናንተ ኦሮምኛ ስለማሰሙት ነው እንጂ ሁሉም ሰው ያውቃል፣ ብዙ ሰው ያውቃል እንደሚጨፍርብኝ። ግን ከፈችና ሰሚን ሙባረክ ይተረጉምልናል። በዚህ ስልክ ነው እኔ እንዴት መክፈት አልችልም። ግን ሁሉም ስልክ ነው ካልሽ ታዲያ ዝም ብለን ብቻ እንመንሽ፣ ባፍሽ የምታወሪውን ብቻ።
እውነት እኮ የሆነ ቀን ይወጣል እኮ የሚባ ችግር የለውም። ላኪና ወደ ሌላ ሰው ይኸው ወደ ሙባረክ ላኪና ያሰማለን። ላኪ ለሙቤ ክፈተው እዚህ ጋር እንዴ ሁሉ ነገር በዚህ ስልክ ነው በዚህ ስልክ ነው መኑኝ እንዴ ባህሬን ህግ የሌለበት ሀገር ነው እንዴ? ሊቢያ ነው ባህሬን? እሺ ችግር የለውም። ስለአንድን ሰው ቤት በር ከፍቶ የአንድን ሰው በር ሰብሮ ገብቶ ስልኩን ሲቀማ ምናምን አንዲት ኢትዮጵያዊ ሰብሮ እኮ አይደለም። አንደኛ ነገር ሰውዬው እኛ ቤት ያውቃል። እሷ በሰውዬው ነው እንጂ የመጣችብኝ ያለችው። ፖሊስም ከሆነ አሁን ለምሳሌ ስልኬን ከወሰደችብኝ ምን አደርጋለሁ? ማውራት እዚህ ጋር አሁን ማሳለም ትወስደብሽ ቤትሽ ገብታ ትወስደኛለች። እዚህ ቤት ከኛ ጋር የኖረች ነበር። ደፍራ የሰው ቤት ትገባለች። በቃ እናንተ አልገባችሁም። ተውት በቃ። ኧረ ወደዛ በጭ ነሽ አንቺስ ፈሪ ነሽ። እንዴት ነው አንዲት አበሻ ገብታ ቤትሽ ዘበኛ የለም ካሜራ የለም አስፋልቱ ቤትሽ መታ በርሽን ሰብራ ገብታ ስልክሽን ስትቀማሽ? ሁ ኢዝ ሺ? አንዲት ኢትዮጵያ ወሮኒ ደንገደ ሚዲያ ከተደገፈታቱን አስረዳኒም እንዴታ ከምትከነ ተጨፈራቱ ንገሯት እስቲ። እኔ ልክልሻለሁ ቦይሷን ችግር የለውም። አሁን ልክልሻለሁ። ላኪ ለሙባረክና ይክፈተውና ይተርጉምልኝ። እዚህ ጋር ምንም በውስጥ የምትልኪልኝ ነገር የለም። ኦሮምኛን ያልሰማው ሙባረክ ክፈትና እንስማ እንዴ። አረብ እሺ፣ አረብ ስልክ ቀማኝ በሉ እሺ። አበሻ ለአበሻ ቤቴ ድረስ መጣ ስልኬን ትቀማኛለች። አሁን ከዛ መረጃ ይጠፋብኛል። ባህሬንም ህግ የለም ጭራሽ። አበሻ ያለበት ሁሉ ህግ የለም። ቤሩትም ህግ የለም ትላላችሁ። ቤሩት ምን አለ ታውቃለች? አንዳንድ አረብን የሚጠብሱ ሴቶች አሉ። እሺ አረብን የሚጠብሱ ሴቶች አያደርጉም አይባሉም። አቦ ወላሂ ብዙ ነገራችን ጋር በቃ እነዚያን ነገር አልመጣም እንዴ እያስፈራሩ ምናምን ኢቃማ እናሰራልን እያሉ በጣም ይገርማሉ። እሱማ ብርማ ይኸው በልታታለች እኮ ግን በቤቴ በሬን ሰብራ ገብታ ስልኬን ትቀማኛለች። አስብ እኮ የእሷ እጅ በሱ ጨብቷል እንዴ? በቤቴ መታ እኮ ነው ያለች። እሱ በሱ በኩል ነው የመጣችብኝ። እሱም ፈርታ ነው መሰለኝ። ባህሬኒ ቦይፍሬንድ አላት አለች እና ባህሬኒ ደፍሮ አረብ ሀገር ላይ ደፍሮ የሴት ቤት ይገባል። አልልም እንዴ? ጎረቤት አይሰበሰብም? ፖሊስ አይጠራም? የእናንተ ፈሪነት ካልሆነ በስተቀር። እሺ ውቤ እንዴት ነሽ? ሰላም አብዬ እንዴት ናችሁ? አለን ሰላም ነው አለው አለ። ባህሬን እናንተ ጋር ማንም የማንም ቤት እየሰበረ እንደዚህ አይነት ነገር የለም አውዬ። ባህሬን ከምንም በላይ ጥንቅቅ ያለ ህግ አለ መኖር። ግን ያው እንደዚህ አረብ ባል ምናምን ሲይዙ አለ አይደል በእነሱ ይመኩና ብዙ ነገር ሊያጠቆሽ ይችላሉ። እሷ ደግሞ ኢቃማ ስለሌላት ምናምን በዛ የተነሳ ሊሆን ይችላል እንጂ ጥንቅቅ ያለ ህግ አለ። እሷም ደግሞ መክሰስ ትችላለች። ኢቃማ እንኳን ባይኖራት ቢያሳፍሯት ነው ወይንም ደግሞ አሰሪ ኢቃማሽን ቢሏት ነው የተወሰደባትን ብር ማስረጃ ካላት ጠንቅቆ ያስመልስላታል። ትሙት ግን እኔ በጣም ቆያ ጭንቀራቸው ኢቃማ የለኝም። ኦኬ አንድ ሰው ቤቴ ሲገባ በሬን ሰብሮ አለው ጎረቤት ይሰበሰባል፣ ፖሊስ ይጠራል። እንዴት ነው አንድ ሰው ቤቴ ደፍሮ የቤት ኪራይ እየከፈልኩ የምኖርበት ቤት ደፍሮ አበሻ መጥቶ በሬን የሚነካው? ዋትንም እንደ እኮ ፈሪነት እኮ ነው። ምንድን ነው እንደዚህ አይነት ነገር የለም እዚህ። ሲጀመር እንደዚህ አስገድዶ ምንም የሚያደርግሽም ሰው የለም። ባህሬንም ቢሆን ሊነካሽ አይችልም። ሊያስይዝሽ ወይ ምናምን ሊጠቁምብሽ ይችላል የሆነ ነገር እንጂ ምንም ያደርጓት አይችሉም። ባህሬኒ ወንድ ደግሞ ደፍሮ የሴት ቤት አይገባም። ገባሽ?